ቴሌግራም ለመክፈት ፈልጋችሁ እንዲህ አይነት ምልክት እያመጣና በኤስኤምኤስ ኮድ እንዲላክላችሁ ብር ክፈሉ የሚላችሁን የዚህን ችግር ሙሉ መፍትሄ ይዤላችሁ መጥቻለሁ ማለት ነው። እንዲህ አይነት አስፈላጊና አስተማሪ ቪዲዮዎችን ሲላክ ቶሎ እንዲደርሳችሁ ሰብስክራይብ ምትሉን መንካታችሁ እንዳይረሳ፣ ይህ ቪዲዮ ደግሞ ላይክ ማድረጋችሁ እንዳይረሳ። ወደ ቪዲዮ። እሺ መጀመሪያ አፕሊኬሽኑን ለማውረድ ክሮም ላይ እንሄዳለን። ክሮም ላይ ሄደን ቴሌግራም ብለን ሰርች እናደርጋለን። እንደዛ ብለን ሰርች ስናደርግ ይመጣልናል ማለት ነው። እንደምትመለከቱት እዚህ ጋር ቴሌግራም ሜሴንጀር የሚል ይመጣላችኋል። እሱን ክሊክ ታደርጋላችሁ አንዴ። በመቀጠል እዚህ ጋር 3 ምርጫዎች ይመጣላችኋል ማለት ነው። እናንተ መንካት ያለባችሁ አፕስ የሚለውን ነው ማለት ነው። በመቀጠል እዚህ ጋር 2 ምርጫዎች ይመጣሉ። ቴሌግራም ፎር አንድሮይድ እና ቴሌግራም ፎር አይፎን የሚል አለ። እሱ እንደናንተ ነው የሚወሰነው። አይፎን የምትጠቀሙ ከሆነ ቴሌግራም ፎር አይፎን ትላላችሁ። አንድሮይድ የምትጠቀሙ ከሆነ ቴሌግራም ፎር አንድሮይድ ትላላችሁ ማለት ነው። እኔ እዚህ ጋር ቴሌግራም ፎር አንድሮይድ መርጫለሁ። በመቀጠል እዚህ ጋር ቴሌግራም ዳውንሎድ ቴሌግራም የሚል ይታያል አይደል? እዚህ ጋር እሱን አንዴ ክሊክ ታደርጋላችሁ። ከዛ በኋላ እንደምትመለከቱት እዚህ ጋር ዳውንሎድ ይሆንልን ነው ማለት ነው። ዳውንሎድ ከተደረገ በኋላ ምን ማድረግ እንዳለብን አብረን የምናየው ይሆናል። አፕሊኬሽኑ እንደወረደ ደግሞ የምናይበት እዚህ ጋር 3 ነጥቦቹን ስንነካ ወደዚህ ይወስደናል ማለት ነው። በመቀጠል ዳውንሎድ የምንለው ሚሊዮን እነካለን። ከዛ በመቀጠል እንደምታዩት እዚህ ጋር ቴሌግራም ኤፒኬ ብሎ ወርዱንላል ማለት ነው። እሱን አንዴ ትነካላችሁ። ስትነኩት እዚህ ጋር ኢንስታል ትላላችሁ። አፕሊኬሽኑ ኢንስታል ይሆንልናል ማለት ነው። እንደምትመለከቱ አፕሊኬሽኑ ዳውንሎድ ሆኖልናል ማለት ነው። በመቀጠል ደን የምትለውን ክሊክ አድርገን እንወጣለን። ወተን ደግሞ ምንድነው ማድረግ ያለብን? እዚህ ጋር ቪፒኤን ማውረድ አለብን ማለት ነው። ቪፒኤን ለማውረድ ደግሞ ፕሌይ ስቶር ላይ እንሄዳለን። ፕሌይ ስቶር ላይ ሄደን ደግሞ እዚህ ጋር ሰርች ባሩ ላይ ቪፒኤን ብለን ሰርች እናደርጋለን ማለት ነው። ሰርች ስናደርግ እዚህ ጋር ብዙ ቪፒኤን ይመጡልናል። ከነሱ ማለኛ ማውረድ ያለብን ግን ይሄኛው ነው ማለት ነው። ቪፒኤን ሱፐር አንሊሚትድ ፕሮክስ የሚለውን ማውረድ አለብን። እዚህ ጋር ኢንስታል ትሉታላችሁ። ቪፒኤን ካወረዳችሁ በኋላ ደግሞ ምን ማድረግ እንዳለብን አብረን የምናየው ይሆናል። እንደምትመለከቱ ቪፒኤናችን ወርዶልናል ማለት ነው። በመቀጠል ምንድነው የምናደርገው? ኦፕን የሚለውን ነክተን ወደ ውስጥ እንገባለን ማለት ነው። ከገባን በኋላ እዚህ ጋር አክሴፕት እንደ ኮንቲኒው የሚለውን እንጫናለን። በመቀጠል እዚህ ያመጣልናል። በባክ ትወጣላችሁ ማለት ነው። እዚህ ጋር ስትወጡት አለው ትሉታላችሁ። እዚህ ጋር የካናዳ መምረጥ አለባችሁ ማለት ነው። ሀገሩን የካናዳ ብትመርጡ በጣም አሪፍ ስለሆነ እዚህ ሰርች ባሉ ላይ መጣችሁ ካናዳ ብላችሁ ሰርች ታረጉ ይመጣላችኋል። እዚህ ጋር ኦኬ ትሉታላችሁ። እዚህ ጋር እንደምታዩት እዚህ ጋር ኮኔክትድ ሆኖልናል ማለት ነው። እንደምታዩት እዚህ ጋር ኮኔክትድ ብሎናል ማለት ነው። በመቀጠል ወደ ቴሌግራም እንገባለን ማለት ነው። ቴሌግራም ከገባን በኋላ ደግሞ ኢንፎርሜሽን መሙላት ስላለብን ስታርት ሜሴጂንግ እንላለን። ከዛ እዚህ ጋር ኮንቲኒው ብለን አለው እንላለን። በመቀጠል እዚህ ጋር ካውንትራችሁ መምረጥ አለባችሁ ሀገር ማለት ነው። እዚህ ጋር ኢትዮጵያ ብላችሁ ሰርች የምታደርጉት። በመቀጠል እዚህ ጋር ስልክ ቁጥራችሁን ትሞላላችሁ ማለት ነው። እንደምትመለከቱት እዚህ ጋር ኢትዮጵያ ከመረጠን በኋላ ስልክ ቁጥራችሁን ትሞላላችሁ ማለት ነው። ስልክ ቁጥራችሁን ከሞላችሁ በኋላ ደግሞ ያለውን ስቴፕ አብረን የምናየው ይሆናል። ስልካችሁን ከሞላችሁ በኋላ እቺን ቀስት ትነካላችሁ። እዚህ ጋር ስልካችሁን ትክክል ከሞላችሁ የስ ትሉታላችሁ። ስህተት ካለው ደግሞ ኤዲት ብላችሁ ማስተካከል ትችላላችሁ። እዚህ ጋር የስ እንበልና እዚህ ጋር ኮንቲኒው እንላለን። አለው እዚህ ጋር አለው ትላላችሁ። ከዛ በመቀጠል ፈልጎ ያመጣላችኋል ማለት ነው። እንደምትመለከቱ እዚህ ጋር ቼክ ዩር ኢሜል እያለን ነው። ስለዚህ ኢሜላችን ላይ ኮዱ ልኮልናል ማለት ነው። በመቀጠል ምንድነው የምናደርገው? ኢሜል ውስጥ ገብታችሁ የራሳችሁን ኢሜል ማለት ነው ኢሜል ላይ የተላከውን ኮድ እዚህ ጋር ትሞላላችሁ ማለት ነው። ከሞላችሁት በኋላ እንደዚህ ያስገባችኋል ማለት ነው። እዚህ ጋር ኢንተር ፓስወርድ የሚለውን መንካት ሳይሆን ያለባችሁ እናንተ ፎርጌት ፓስወርድ የሚለው ጋር እዚህ ጋር እንደምታዩት እዚህ ጋር እሱን ትነካላችሁ። በመቀጠል ኢሜላችሁ ላይ አሁንም ኮድ ይላካል ማለት ነው። ሪከቨሪ ኮድ የሚባል ይላካል። እዛ ላይ የሚላኩን አምጥታችሁ ትሞላላችሁ ማለት ነው። እዚህ ጋር ኮንቲኒው ስንለው እዚህ ጋር 6 ዲጂት መሙላት አለብን። ስለዚህ 6 ዲጂቱን ደግሞ ኢሜላችን ላይ ልኳል ማለት ነው። ኢሜል ላይ ገብተን 6ቱን ዲጂት እዚህ ጋር እንሞላለን። በመቀጠል እነሱን ዲጂቶቹን ከሞላን በኋላ እዚህ ጋር እንደምታዩት ኢንተር ኒው ፓስወርድ ይላል። ቀጣይ ላይ ደግሞ ያለው ሪ ኢንተር ፓስወርድ ይላል። ይሄ ፓስወርድ ያስፈልገው ስልካችሁ ወይም ደግሞ ቴሌግራማችሁ ሰው ሃክ ሊያረግ ሲሄድ ሃክ እንዳይደረግ ያግዛችኋል ማለት ነው። እዚህ ጋር እንደምታዩት ኢንተር ኒው ፓስወርድ የሚለው ጋር የፈለጋችሁን የማትረሱን ፓስወርድ እዚህ ጋር ታስገባላችሁ። ከታች ደግሞ ድጋሜ ከላይ ያስገባችሁ ድጋሜ ታስገባላችሁ ማለት ነው። እንደምትመለከቱት ካስገባችሁ በኋላ እቺ እንትና ካላችሁ
ካስገባችሁት በኋላ እንደዚህ ይላችኋል። እናንተ ቀጣይ እዚህ ጋር ማድረግ ያለባችሁ እቺን ስኪፕ ምትሏን ማድረግ አለበት ማለት ነው። እሱን ስትነኩት ደግሞ እዚህ ጋር ቱ ስቴፕ ቬሪፊኬሽን ይላል። ስለዚህ እዚህ ጋር ቼንጅ ሆኗል ማለት ነው። ኮንቲኒው እንላለን። በቀላሉ በስተመጨረሻም እንደዚህ ከፍቶልናል ማለት ነው። አለው ትላላችሁ እዚህ ጋር ኖት ናው ትላላችሁ። እዚህ ጋር በቀላሉ እንደዚህ ቴሌግራማችን መክፈት እንችላለን ማለት ነው። እዚህ ጋር ደግሞ ሃክ እንደማይደረግ ያወቅንበት ምክንያት እዚህ ጋር ለምሳሌ ፕራይቬሲ እንደ ሴቲንግ ሚለው ጋር ገብታችሁ ስታዩት እዚህ ጋር እንደምትመለከቱት ቱ ስቴፕ ቬሪፊኬሽን ሚለው ኦን ሆኗል ማለት ነው። ስለዚህ እናንተ ቴሌግራማችሁ ሃክ መደረግ አይችልም ማለት ነው። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። ይሄን ቪዲዮ ደግሞ ላይክ ማድረጋችሁ እንዳይረሳ፣ ቻናሉን ሰብስክራይባችሁ እንዳይረሳ። ይመቻችሁ።